በቻልነው መጠን እግዚአብሔር የሚመሰገንበት የእግዚአብሔር ስም የሚጠራበት ፕሮግራም እንዲሆን የፈለግነው። እግዚአብሔር ይመስገን። ሁላችሁም በልባችሁ እግዚአብሔር ይመስገን በሉ። ለታይታ አይደለም፣ ለሙቅት አይደለም፣ ከልብ እግዚአብሔር ይመስገን። በዚህ ውስጥ ለሆነው ሁሉ እግዚአብሔር ክብሩን ይስጥ። ከዛ ደግሞ ለተላካችሁልን ሰዎች ደግሞ ምስጋና ማቅረብ እንፈልጋለን። እንዳልኳችሁ ነገሮች ሲፈጠሩ በሰዓቱ ማና ስትታመምቦቹ ሲታመም ምንድነው የሆነው? ነገሮች ሁሉ የተስተካከሉ ናቸው። ዙሪያችን በሙሉ የተስተካከለ ነው። ሰው አለ፣ ገንዘብ አልጠፋም፣ ብቻ ሁሉ ነገር የተስተካከለ ነው። ግን ምንድነው የሆነው? ምንም የተገኘ ነገር አልነበረም። ታውቃላችሁ በዙሪያችን የነበራችሁ ሰዎች። ስለዚህ እግዚአብሔር እነዚህ ልጆች ፈልጓቸዋል፣ እኛን ፈልጎናል ወደ እሱ ማምጫ። ስለዚህ ስኖር በሞት ላነፍሴ